እግዚአብሔር የተባረከ ይሁን። እንደዚህ በሚል ርዕስ ነው ዛሬ የምንካፈለው። ፈጽሞ መከተል ወይም ደግሞ መንገድ መሳትና መንገድ ላይ መሳሳት። ሁለት ርዕስ ነው፣ ግን የፈለጋችሁትን የሚቀላችሁ መጠቀም ትችላላችሁ። ይሄኛውን እንደ ርዕስ የተጠቀምኩት ከሐሳቡ ጋር ስለሚሄድና ለመያዝ አመቺ ስለሆነ ነው። ሐሳቡ ትንሽ ወጣ ያለ ስለሚመስል ቃላቱ እንድትይዙ ስለሚመች ነው። መንገድ መሳትና መንገድ ላይ መሳሳት። መንገድ ምን ማለት? መንገድ መሳትና መንገድ ላይ መሳሳት፣ ወይንም ደግሞ በቀላሉ እንዲመቻችሁ ደግሞ ፈጽሞ መከተል የሚልን ሐሳብ ነው። እግዚአብሔር በዚህ ዓመት ላለን ቃል ምን ይለናል ካላችሁኝ፣ በእኔ ውስጥ እግዚአብሔር ለእናንተ መልእክት አስቀምጦ ከሆነ እግዚአብሔር የሚለው ፈጽማችሁ ተከተሉ፣ በዚህ ዓመት ፈጽማችሁ ተከተሉ የሚል ሐሳብ ነው። መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ አውጥተን እናነብና እንደ ቤዝመንት አድርገን እዛ ቃል የተነስተን የተወሰነ ደቂቃ የእግዚአብሔርን ቃል እናያለን ማለት ነው። መጽሐፍ ቅዱሳችን ማቴዎስ ወንጌል 19 ከቁጥር 16 ጀምሮ እንደዚህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራ እንደ ራስህ ውደድ አለው። ጎበዙም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላቸዋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛ እላቸዋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህስ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ክብር ለእግዚአብሔር ይሁን። ይሄ በጣም ብዙ ጊዜ የምታውቁት ክፍል ነው። እንደውም አንዳንድ ሰዎች ሲያነሱ ባለጠጎችን በድህነት ውስጥ ወይም በማጣት ውስጥ ያሉ ሰዎች የሚጽናኑበት ቃል ነው። መንግሥተ ሰማይ ድሃ ስለሆንን እንገባለን ብለው ባለጠጎች ወይም ደግሞ አላቸው የሚባሉ ሰዎችን አንዳንድ ጊዜ ለመንካት ብዙ ጊዜ የምንጠቀመው ሲጀመር እኮ ባለጸጋ ከሚገባ ተብሏል። ከባድ ነው፣ ባለጠጎች አይገቡም፣ የድሃ ነው መንግሥተ ሰማይ ተብሎ እንዲታሰብ ያደረገ ክፍል ነው። ነገር ግን ክፍሉ እንደዛ አይደለም የሚያወራው፣ ወይም ክፍሉ እንደዛ አይደለም ሐሳቡ የሚናገረው። ወይም ባለጠጋ የሆነ ሁሉ ኃጢአተኛ፣ ድሃ የሆነ ሁሉ ጻድቅ፣ ያለው የእግዚአብሔርን ነገር የማይወድ የሌለው ደግሞ የእግዚአብሔርን ነገር የሚያውቅ አይነት ነገር አይደለም። ይህንን ደግሞ እንደኛ ከኢትዮጵያውያን በላይ የሚረዳ የለም አይደል? ኢትዮጵያ ቅድስት ጻድቅ አገር ናት ምናምን ብለን እናወራለን አይደለ? የምዕራባውያን እንትን ያልገባባት ምናምን። ነገር ግን ከዚህ ከምዕራባውያን ያልተናነሰ ክፋት፣ ኃጢአት፣ መገዳደል ምናምን የሞላባት ሀገር እንደሆነች ደግሞ ከኛ በላይ ምስክር የለም። የኖርንባት ያደግንባት፣ ታሪኳ ሁሉ በደም የተዋሃደ ከደም ጋር የተያያዘ በብዙ ምቀኝነት በብዙ ነገር። ስለዚህ እኛ ጋር የሚሰጠው ሴጣን እዚህም ይሰራል። ምናልባት የአሰራሩ አይነት ይለያያል እንጂ። ስለዚህ ድህነትም ወይም ደግሞ ሀብትም ከእግዚአብሔር መንግሥት ጋር የተገናኘ ሐሳብ እንዳልሆነ እዚህ ጋር ከምን አንግል እንደሚያወራ እንድናይ ነው ዛሬ የምፈልገው። እዚህ ክፍል ላይ ከማውራቴ በፊት ግን ስለ ፈጽሞ መከተል ወደ ብሉይ ኪዳን ሄደን ከነገሥት መጽሐፍ ከሰለሞን ታሪክ ተነስተን እንድናይ እፈልጋለሁ። በአንደኛ ነገሥት ምዕራፍ 11 ከቁጥር 6 ጀምሮ ስለ ሰለሞን በጣም ብዙ ጊዜ ስለ ጥበቡ፣ ስለ መልካምነቱ፣ ስለ ሀብቱ፣ ስለ ብልጽግናው፣ ስለ አመራር ጥበቡ በጣም ብዙ ተነስቶ ወይ ደግሞ ስለ ጻፋቸው የምሳሌ መጽሐፍት፣ የመክብብ መጽሐፍትና ይሄ የእንትን ዝማሬ የጥበብ መጽሐፍ ብለን የመኃልየ ላይ ያለውን የፍቅር ዝማሬዎች ብለን የምንረዳቸውን መጽሐፍቶች የጻፈበት ብዙ ጊዜ ያንን የምናነሳበት፣ ስለ ሰለሞን ውድቀት ግን ወይም ስለ ሰለሞን ጥፋት ግን ብዙ ጊዜ ተነስተን አንማርበት። እንደውም ሰለሞን አንዳንድ ሰዎች እንደ ሰለሞንም ብዙ ሚስት ነበረው ተብሎ እንደውም እንደ ማስተማሪያ አንዳንድ አድርገው ሲጠቀሙት እንረዳለን። ወይም ደግሞ በሌላ እምነት ያሉ ሰዎች ደግሞ እንደ መተቻ ሲጠቀሙት እናያለን።
መጽሐፍ ቅዱስ ላይ ግን ሰለሞን 700 ሚስት ማገባቱን ከእግዚአብሔር ሐሳብና ፈቃድ አንፃር እንዴት እንዳልተቀበለው እናያለን። መጽሐፍ ቅዱሳችን እናጠና በየትኛውም ዘመን እግዚአብሔር 2 እና 3 ሚስት አግቡ ብሎ ተናግሮ አያውቅም። እግዚአብሔር በዘመናት መካከል ለአንድ ሰው አንድ ሚስት ነው የፈጠረው። በዘፍጥረት ምዕራፍ 1 ስትጨርሱትም አንድ ሰው ነው። ሌላው የሰው እቅድና የሰው ፕላን፣ የሰው ስህተትና የሰው መንገድ እና በዚህ ክፍል ላይ በአንደኛ ነገሥት ምዕራፍ 11 ላይ የሰለሞን ውድቀት የጀመረበት ሰለሞን ማለት እግዚአብሔር ያከበረው አመጣጡ ሲጀመር ወደ ቤተ መንግስት ሊመጣ የማይችል በቤርሳቤ በኩል ነው የመጣው። ቤርሳቤ ማለት የዳዊት ስህተት ነበረች። ቤርሳቤ በዳዊት የስህተት መንገድ ላይ የመጣች ሴት ነች፣ የገባች ሴት ናት። በዛ መንገድ ውስጥ የመጣ ልጅ ነው ሰለሞን ማለት። ሰለሞን ማለት እግዚአብሔር ስሙን ቀይሮ ይዲድያ ያለው ሰው ነው። በእግዚአብሔር የተወደደ ማለት ነው። እግዚአብሔር ስለወደደው ንጉስ ያደረገው ሰው ነው ሰለሞን ማለት እንጂ መጀመሪያ ከቤርሳቤ የተወለደው ልጅ ሞተ። ታስታውሱ ከነበረ የኦሪዮን ሚስት አይደለች? ኦሪዮን ከተገደለ በኋላ አስገድሎ ዳዊት ያን ሁሉ ኃጢአት ከሰራ በኋላ ነብዩ ናታን መጥቶ መልእክት ነግሮት የምታውቁት ታሪክ ነው በደንብ። ከዛ በኋላ ንስሐ ገብቶበት ልጁ ለ7 ቀን ጾም ጸሎት አመርነት ንሶ ምናምን ገባ። በኋላ ምን ሊሆን አልቻለም? ልጁ ሊተርፍለት አልቻለም። በኋላ ግን እግዚአብሔር ካሳ አድርጎ ማንን ሰጠው? ሰለሞንን ሰጠው። ከዛ የሚገርማችሁ እግዚአብሔር መውደድ፣ እግዚአብሔር ሲወድ አንዳንዴ ሰይጣን ሲወድ ምንድነው የሚያደርገው? ወዳታለሁ፣ በጣም አሳድጊያታለሁ ያለ እገላታለሁ፣ ወዳለሁ፣ አሳብዳታለሁ ይላል። እግዚአብሔር ሲወድ ግን ንጉስ ነው የሚያደርገው። እግዚአብሔር ሲወድ ወደ ዙፋን ነው የሚያመጣው። እግዚአብሔር ሲወድ ክብርን ነው የሚሰጠው፣ ህይወትን ይሰጣል። ሌባው አለ ሊያርድ ሊያጠፋ ሊገድል እንጂ ስለሌላ ስለምንም አይመጣም። እኔ ግን ህይወት እንዲሆንላችሁ ደግሞ እንዲበዛላችሁ መጣሁ። ክብር ለኢየሱስ ይሁን። አያችሁ እግዚአብሔር ወደደው። አዎ እናቱ በኃጢአት ነው የመጣችው። አዎ በስህተት መንገድ ነው፣ የዳዊት ስህተት ነው። ግንስ እሱ ነው ቤቴን የሚሰራው አለ እግዚአብሔር። እና ወደ ዙፋን ሲመጣ የሚገርማችሁ ነገር ለዙፋን ራሱ መብት የለውም። እንደ ድሮ እንደሌለው ሚስቶች የመጮህ መብት ራሱ ያለው ቤተሰብ አይመስለኝም። ምክንያቱም በሱ በነበረበት ዘመን ወደ ንግስና ሲወጣ አዶንያስ የሚባል ወዲያው በዛ ሲዝን ወጥቶ ኃያላንን ይዞ ራሱ ወደ ንግስና ሊሄድ የነበረበት ሞመንትና ሰዓት ነበር። እናቱ ነች አንድ ካህን መጥቶ አረ አነገሰ እኮ ለሱ ነበር ኪዳን የተገባለት ብሎ ተነግሮለት ዳዊት ለብቻ ጠርቶ ተቀብቶ ንጉስ የሆነ ሰው ነው። እግዚአብሔር ፌቨር የሰራለት ሰው ነው። ንግስና እንዲወጣ ያረገው የተለየ ጥረት አልነበረም። ግን አንድ የሚያስገርም ነገር ከሰለሞን ህይወት የምንማረው እግዚአብሔር ንጉስ ያረገው ሲፈልገው ምን ላረግልህ ሲለው ምን ልሰጥ ትፈልጋለህ ሲለው ጥበብን የለመነ ሰው፣ በልጅነቱ በወጣትነቱ ማስተዋሉ እግዚአብሔርን አስደስቶት ያልጠየቀውን ጥበብ፣ ያልጠየቀውን ሀብት፣ ያልጠየቀውን ዝና፣ ያልጠየቀውን ክብር የጨመረለት ሰው ነው ሰለሞን። የሚገርማችሁ ይሄ ሰለሞን ቤቴን የሚሰራ እንደውም ዳዊት አንተ አሰራማል ማን ነው የሚሰራልኝ? ልጅ ሰለሞን ነው ቤት የሚሰራው። የእግዚአብሔርን ቤት ለመስራት የተመረጠ ሰው ነው ይሄ ሰለሞን። አይገርም? እግዚአብሔር ምን ያህል እንዳከበረው እና በልጅነት ራሱ እግዚአብሔርን ፍራ ብሎ የጻፈልን ሰለሞን ነው። በጉብዝና ወራት እግዚአብሔርን ፍራ፣ ብዙ የጥበብ መጽሐፍትን እግዚአብሔርን ስለመፍራት የጥበብ መጀመሪያ እግዚአብሔርን መፍራት ነው ያለን ታዩ ሰለሞን። ይሄ ሰለሞን ሰው በልጅነቱ ያጠፋል፣ በልጅነቱ ወጣትነቱ ያጠፋል። ይህ ሰለሞን ግን በሽምግልና ያጠፋ ሰው ነው። በበሰለበት ሰዓት፣ ሌሎችን በሚመክርበት ሰዓት ያጠፋ ሰው ነው። የሚገርማችሁ በሸመገለ ሰዓት 700 ሚስቶችን አገባ። ምን ካለ ይላል መጽሐፉ ሲነግረን እንዳትጋቡ ብሎ ካዘዛቸው፣ አማልክት ሌላ አማልክት አላቸው ብሎ ካዘዛቸው ጋር ተጋባ። አንድ አይደለም 700 አገባ። የሰለሞን ውድቀት የዛን ሰዓት ነው የጀመረው። እግዚአብሔር ምን ብሏቸዋል? ማግባታችሁ አይደለም ችግሩ፣ ስትጋቡ ጋብቻ ውስጥ አንድ ነገር አለ። ከማያምን ጋር ስትተሳሰሩ፣ ከማያምኑ ጋር ከእግዚአብሔር አካሄድ ከማይሄዱ ጋር ጋብቻ ስትፈጽሙ ኦልዌይስ ወደ እነሱ ልታነዘነቡ ትችላላችሁ። ምክንያቱም እኔ በጠራ ነገር እንጂ በተደባለቀ ነገር አልሰራም ይላል እግዚአብሔር። እግዚአብሔር ባህሪ በተቀላቀለ ነገር አይሰራም እግዚአብሔር። የኔም የሱም ተብሎ አንድ ላይ አይሰራም እግዚአብሔር። ስለዚህ መለየት ይፈልጋል እግዚአብሔር። ስለዚህ ምረጡ ብሎ ተናግሯቸዋል። እሱ ግን ሰለሞን ግን 700 ሚስቶችን ሄዶ አገባቸው። እንደተነገረውም ልቡን ይላል በሽምግልናው ሰዓት ወደ ምን አዘነበሉበት ይላል? ወደ እነሱ አዘነበሉበት።
ወደ አማልክታቸው አዘነበሉ። ያ ሰለሞን ያ የእግዚአብሔርን ቤት ይሰራል የተባለው በእግዚአብሔር ቤት የቀደሰ የእግዚአብሔርን ክብር በዙፋኑ እንዲመጣ በመቅደስ ውስጥ እንዲመጣ ያደረገ ያ ሰለሞን አሁን ደግሞ ለጣዖቶቻቸው ቤት መስራት ጀመረ። በዛ በቅዱስ እጅ ዛ የእግዚአብሔር ቤት በተሰራበት በዛው እጅ ብዙ ሰው በዚህ ዘመን ሽማግሌ የሚስት አይመስለው፣ ትልቅ ሰው የሚስት አይመስለው። አባት 80 ዓመት እኮ በጌታ ይስታል ወዳጆቼ፣ ይስታል። ወጣት ስለሆነ ሁሌ ብቻ አይደለም የሚስተው። ገብታችሁ ወጣትነትም እድሜም ትልቅነትም እንደማይጠቅም ትላንትን ያገለገልነው የአገልግሎት እንትን ሳይሆን ዛሬ ላይ የምንኖረው ህይወት እንደሚያስቀጥል መከተል የሁል ጊዜ ዴዲኬሽን እንደሆነ የምናይበት ሰለሞን ባለቀ ሰዓት ላይ አሁን እኮ ኦልሬዲ እሱ በቃ ወጣትነቱ ሰጥቷል፣ ጨርሷል። እግዚአብሔር የሰራ ሰው ነው። በማረፊያው ላይ ሳተ። ሰው ደግሞ ማረፊያው ሲስት ብዙ ሰው ነው የሚያስተው። ምክንያቱም ሲከተለው የኖረ ሰው አለ፣ ሲያየው የኖረ ሰው አለ። ሰለሞን የሚለዋል። ስለዚህ አሳይቶት ነው የሚለው። ብዙ ሰው ሲያገባ አይ በቃ እንደው ብሎ ብዙ ሰው ወደ ሌላ መንገድ ሊገባ ይችላል። እና እንደዚህ ተናገረ። ክፍሉን ወተን ሚሚ ከቻለች አንብቢልን አንደኛ ነገሥት ምዕራፍ 11 ላይ ያለውን እና ምዕራፍ 11 አንደኛ ነገሥት ምዕራፍ 11 ቁጥር 6 ሰለሞን በእግዚአብሔር ፊት ክፉ ነገርን አደረገ። እሺ እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም ይላል። አያችሁ፣ ተከትሏል እኮ እግዚአብሔር፣ ግንስ ፍጹም ሊሆን አልቻለም። የዛሬው መልእክቴን ብያቸዋለሁ። በፍጽምና መከተል ዳዊት ስቶ የሚያውቅ ሰው ነው። ዳዊት ተሳስቶ ያውቃል፣ ነገር ግን መንገድ ስቶ ያውቃል። ዳዊት አጥፍቶ ያውቃል፣ ዳዊት ወድቆ ያውቃል። ሰለሞን ራሱ የስህተት ነው ብያቸዋለሁ። ሰለሞን ራሱ መጀመሪያ ከመምጣቱ በፊት የሰለሞን የስህተት ነው ማለት የተወለደበት መንገድ የሰለሞን ስህተት ነው ማለት አይደለም። ሚስቱ የመጣችበት መንገድ ግን ሚስት የምትሆን የሰው ሚስት ነች የመጣችበት። እግዚአብሔር ምሕረት በማድረጉ በመወደዱ ያደረገው ለዳዊት ያደረገለት ፌቨር ሰለሞን የመጣበት መንገድ። ስለዚህ ዳዊት የተሳሳተ ሰው ነበር፣ ያጠፋ ሰው፣ እንደ ዳዊት ያጠፋ ሰው አስገድሏል። የሰው ሚስት ወስዷል በሰዓቱ። ስለዚህ ዳዊት የተሳሳተ ሰው አልነበረም ማለት አይደለም። ግን ምን ይለዋል? እንደ ዳዊት በፍጽምና ሊሄድ አልቻለም ሰለሞን ይላል። የትኛው ነው ከባድ ስትሉት ስታዩት የዳዊት ከባድ ነው። የሰው ሚስት አስገድሎ፣ ይሄ እኮ የራሱ ሚስትን ያገባው። ግን ስትሉ መንገድ ላይ መሳትና መንገድ ላይ መሳሳት ማለት ይሄ ነው። ዳዊት መቼም መንገድ ስቶ ያውቃል፣ መንገድ ላይ ግን ተሳስቶ ያውቃል። እግዚአብሔርን ከመከተል ምክንያቱም መንገዱ እግዚአብሔር ነው። ኢየሱስ እኔ እውነትም መንገድም ሕይወትም ነኝ ያለው። አያችሁ፣ መንገድ ማለት ከክርስቶስ ፊቱን መልሶ ያውቃል፣ ከእግዚአብሔር ፊቱን መልሶ ያውቃል። አንድ ቀን ዳዊት የሌላ አማልክት አምላክ ሲያመልክ አይታችሁ ታጣቁ። ቢደክምም ቢበረታም ልጁን ቢነሳበትም ባይነሳበትም ሰው ቢያከብሩትም ባያከብሩትም ሜልኮል ብትንቀውም ባትንቀውም እግዚአብሔርን ከመከተል ወደ ዓለም ላይ በባርነት ውስጥም ሲሄድ በመሰደድ የበረሃው ዘመን ላይ በስደት ውስጥ ሳኦል እያሳደደው ሌላ አማልክት ተመኝቶ ያውቃል። እግዚአብሔር ልጁን እንዲምርለት ለምኑ አመርነት ንሶ 7 ቀን ጸልዮም ምግብ አልበላም ብሎ ልጁ ሲሞት አምላክ ቀይሮ ያውቃል። ማዕካት ሃራዲያ ባጄላዲያስ ፈጽሞ የተከተለ ሰው ነበር ዳዊት። ሰለሞን ግን ያደረገለትን ያከበረውን ክብር ያሳየውን ከዓለም የተለያዩ ሰዎች እየመጡ የሚጎበኙትን ሰው እግዚአብሔር ቤቱን ለመስራት የመረጠው ሰው ግን በፍጽምና ሊከተልና አብሮት ሊኖር አልቻለም። መጨረሻ ላይ ይሄም እኮ አምላክ ነው አለ። የመጀመሪያው ሕግ ትእዛዝ ታውቃላችሁ አይደለም? መጀመሪያው ምንድነው የሚለው? ከኔ በቀር አምላክ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። የመጀመሪያ ሕግ። ሌሎቹ ሕግ ከዛ በኋላ ነው የምናወራው። የመጀመሪያው ሕግ እግዚአብሔርን መከተል፣ እግዚአብሔርን ማምለክ ነው። በእግዚአብሔር ቤት ውስጥ ብዙ ሰው ሊያጠፋ ይችላል። በክርስትና ውስጥ ብዙ ሰው ሊወድቅ ይችላል። በዓለም ካለው ጋር ግን እኩል አይደለም። ጋራንቲ እየሰጠን አይደለም። በዓለም ካለ ጋር ግን እኩል አይደለም። በፍጹም እኩል አይደለም። ሌላ አምላክ ከሚያመልክ ሰው ጋር ግን አንድ እኩል አይደለም።
ለዛ ምንም ቢሆን የደከመ ጴንጤ የሚባል ከጨዋ ምንም ቢሆን ኢየሱስን የሚያውቅ የደከመው ይባላል። ምክንያቱም አምላክ አለ ማካታራዲያስ የሚያነሳው አምላክ አለ። ሰለሞን ሄዶ ተጋባ ይላል። በፍጽምና ሊሄድ አልቻለም። እሱ ብቻ አይደለም የሚገርማችሁ ሌላ ታሪክ ወደዛ ወረድ ብላችሁ ስታዩ በዚህ ምክንያት ሰለሞን የተሰጠው ክብር የተሰጠው መንግስት ተተበተነበት። ከሱ ተነቅሎ ኢዮርብዓም ለሚባል ንጉስ ከሱ ከስልጣን እንደውም እግዚአብሔር ስለ ዳዊት ብዬ ምሬሃለሁ አለ። ስለ ዳዊት ብዬ በአንተ ዘመን አላረግም አለ፣ በሰለሞን ዘመን። ለምን በልጁ ዘመን ግን ልጁ ሮብዓም ነገሰ ይላል። ልጁ ሮብዓም እንደፈለገ መስሎ ሲሄድ ኖ አሉት፣ እስራኤል አንቀበልህም አሉት። ዛሬ ታሪኩ ሌላ ነው፣ ግን እሱ ስላልሆነ ሐሳቤ አንቀበልህም፣ አትነግስም በእኛ ላይ አቅልልልን፣ ህግ የሰለሞን አባት ጭኖብን ነበር፣ እሱን ካላቀለልክ አንከተልህም አለ። እሱ ደግሞ የወጣቶችን ምክር ሰማ። የሰለሞን አባቱ የትልቆችን ተወነ የወጣቶቹን ሰማ። ከዛ አይ እንደውም አጥብቄባቸዋለሁ ሲል አንገዛም አሉት። በጉልበት ሲል ኖ ይሄ የኔ ነገር ነው አሉ። ለምን ኪዳን አለ። ሰለሞን ባጠፋው ጥፋት ኪዳኑን ወስጄ ለኢዮርብዓም ሰጥቼዋለሁ። ከዛ ኢዮርብዓም የሚባለው ሰው ጋር ልምጣላችሁ እንመለሳለን ወደዚህ ሐሳብ። ኢዮርብዓም የሚባለው ንጉስ የተሰጠው በዮሴፍ ነገር ላይ ኃያልና ጽኑ ነበር ይላል። ኢዮርብዓም በዮሴፍ ነገር ላይ መሪ ተደርጎ ተሾሞ ነበር በሰሎሞን አገዛዝ ጊዜ። ከዛ አኪያ የሚባል ነብይ መጣና እግዚአብሔር ስልጣን ሊሰጥ ነው ካብሎ ልብሱን ቀደቀደ እንዳደረገና ይሄው ሰጥቷል። እግዚአብሔር 10 ነገድ ሰጥቷል። ከዚህ በኋላ እስራኤል ንጉስ እንድትሆን አስበዋል። ከዛኛው ነጥቆ እግዚአብሔር ሰጥቷል ምናምን ተብሎ ነው ንጉስ ይሆን። በኋላ ሰለሞን ይህን ሲሰማ አባረረው። ከግብጽ መጥቶ ተጠርቶ ከግብጽ ተመልሶ ወደ እስራኤል ሲመጣ ባለበት ነው ህዝቡ ተሰብስቦ ተመለሰ እኮ ኢዮርብዓም ኪዳን እንዳለው ሰምተው መጡና ነገሱት ይላል። ንጉሱን እንዲህ ነው የመጣው። በመቼም ንጉስ የሚሆን አይደለም፣ ወይ ወታደር አዛዥ ሆኖ የሚኖር ሰው። እግዚአብሔር አመጣና ንጉስ አደረገው። ህዝቡ መጣና እንገዛልሃለን ጠርተውት። ባይዘው እግዚአብሔር ኮቨናንት ሲሰጣችሁ ኮቨናንት እንደቀልዳችሁት፣ የእግዚአብሔር ኪዳን የእግዚአብሔር ቃል ወደ እናንተ ሲመጣ እንደቀልዳችሁት። ምክንያቱም ገንዘብ፣ ስልጣን፣ ብቃት፣ ኃይል ማያመጣውን ነገር የእግዚአብሔር ኪዳን ያመጣል። ያኛው እዚህ ጋር ተገዙልኝ ብሎ ይጮሃል፣ ይሄኛው ደግሞ እንገዛልሃለን ብለው ንጉስ ሆነን ብለው መጡ። ለኢዮርብዓም አስቡት። ከዛ እግዚአብሔር በዚህ ነው ያነገሰው። ከዛ እስራኤል ያኛው የሮብዓም የሚባለው ይሁዳን ይዞ ቁጭ ብሏል። እዛ ለጸሎት ሲሄዱ ኢየሩሳሌም ለጸሎት ሲሄዱ አለ በኋላ እግዚአብሔርን እናምልክ ብለው ሲሄዱ ልባቸው ወደ ንጉሳቸው ወደ ጌታቸው ወደ ሮብዓም ቢመለስስ? ምክንያቱም የዳዊት ዙፋን ከባድ ዙፋን፣ ነገ ሐሳብ ቢቀይርስ ይዝባል። ማነው ስልጣን የሰጠው? እግዚአብሔር ለኢዮርብዓም። አሁን ግን በኋላ ሽፍት ቢያደርግስ? ይሄ የብዙዎቻችን ችግር ነው። እግዚአብሔር ክብር ሰጥቶን አቅም ሰጥቶን ኃይል ሰጥቶን በእኛ ጉልበትና አቅም የማይወጣበት ቦታ ከወጣን በኋላ በረስጋ አስተሳሰብ በእኛ ጥበብ በእኛ ብልጣብልጥነት ገንዘብ በመስጠት ልናቆየው እንፈልጋለን ዙፋናችንን። እግዚአብሔር የሰጠንን ቦታዎች በብልጣብልጥነት አታቆዩትም። እግዚአብሔር ከሰጠ በእግዚአብሔር በመደፋት ከእግዚአብሔር ጋር በመስማማት ከፈለገ ይውሰደው። ኢዮብ እንደዛ አይደል? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የሰጠኝን መውሰድ መብት ያለው እግዚአብሔር ነው። ያለበለዚያ ማንም ሊነካው ይችላል። ይሄ ሰው ግን አሰበና ሄደው ሐሳብ ቢቀይሩስ አለ። በኋላ ላይ ሄደው ሐሳብ ልንጸልይ ብለው ስለዚህ ጥጃ ሰራላችሁ ይላል። ዳንና ቤቴል ላይ ይመስለኛል ጥጃ ሰራና ይሄ ነው ከግብጽ ያወጣ አምላክ አምልክ አላቸው። ለምን መሰላችሁ? እንዳይሄዱ እዛ የት እንዳይሄዱ ኢየሩሳሌም በኋላ ሐሳብ ሽፍት ቢያደርጉስ? ብዙ ሰው የሚያዘጋው እኮ ካላባሽና ማራዲያስ እንዲህ ነው። ጥሪው ላይ እርግጠኛ መሆን በእግዚአብሔር የማይታመን ሰው ይሰጋል። እንዴ እዛ ሲሄድ የሆነ ነገር ይሉስ። ስለዚህ ጥጃ ይሰራል። ጥጆች ይሰራና አምልኩ። ከዛ እግዚአብሔር ተቆጣ። ያው ታሪኩ ላይ ፈጽሞ እንዲህ አለው። መጨረሻ ላይ ሚስቱን ሄዶ ልጁ ሲታመምበት ሚስቱን ሄዶ ላካትና ምን ይላል እግዚአብሔር ሲላት ልጅ ይሞታል። እንደውም ልጅ የሚሞተው ሞት ከቤቱ ሁሉ የተሻለው ሞት ነው፣ ይቀበራል። ሌሎቻችሁ አትቀበሩ። እግዚአብሔር ፈጽመ እንድትከተለው ነበር የሚሰጥ። ፈጽመ የምትከተለው ኖሮ አለ እንደ ዳዊት የታመነ ቤት ይሰራል ነበር። አሜን። የዳዊት ቤት የታመነ ቤት ይሰራለት እግዚአብሔር።
ለምን? ፈጽሞ ለሚከተል ሰው። ግን መንገድ ስተሃል። መንገድ ላይ አይደለም የተሳሳትከው። ምን ብለሃል? መንገድ ስተሃል። ስለዚህ ከዚህ በኋላ እንደውም ሞትህ ራሱ አያምርማል። እግዚአብሔር ለትልቅ ዙፋን ነበር ያሰበ። አስቡልህ፣ መርጦ ነበር እኮ። ግን አንተ ጥጃ አስመለክበት። በርን ከፍተ ጥጃ አስመለክ። እግዚአብሔር ያከበረ ማን የሰጠህን በር ላይ ምን አደረግበት? ጥጃ። ያቆመ እግዚአብሔር፣ ድሉን የሰጠ እግዚአብሔር፣ አንተ ምን አደረግበት? ያው ወደኛ ልመጣ ነው። ብሉይ ኪዳን ላይ ነው ያለነው። አዲስ ኪዳን ላይ ስንመጣ እኛ ጋር ነው የምንመጣው። ይሄ ስለ አማልክት ነው እያወራን ያለነው፣ ስለ ጌቶች ነው እያወራን ያለነው። እግዚአብሔር የማይታገሰው ቢኖር ሌላ አምላክ ማምለክ ነው። ለዘራችሁም ለዘመናችሁ የማይታገሰው ነገር ቢኖር ሌላ አማልክት ማምለክ ነው። ወደ አዲስ ኪዳን ቅድም ባነበብኩላችሁ ቤዝመንት ወዳደረግነው ክፍል ስንመጣ ይሄ ሰው ጎበዝ ሰው ነው። ኢየሱስን የሚጠይቀው ሰው እና ይመስለኛል አጠየቁም ራሱ በሰረገላ ላይ ተቀምጦ ታጅቦ እየሄደ ይመስለኛል። እና ጎበዝ ሲለው ራሱ በምክንያት ይመስለኛል መጽሐፍ ቅዱስ ጎበዝ ሲለው በነገሮች ቀልጠፍጠፍ ያለ ይመስለኛል። በገንዘብ በብዙ ነገር የተሳካለትም ሰው ይመስለኛል። ሰክሰስፉል ነው። እንዴት ነው ታዲያ የዘላለም ሕይወት እንዳገኝ ምን ላድርጋለሁ? ምን መልካም ስለምን መልካም ነገር ትጠይቀኛለህና ኢየሱስ ነገረው። ያው ሕጉ ላይ የተጻፈውን አድርግ፣ እናትና አባትን አክብር፣ አትስረቅ፣ አትግደል፣ አታመንዝር ብሎ ነገረው። ይሄ ማለት ይሄ በጣም የሚገርመኝ ይሄ ቃል ይሄማ ከልጅነት ይጀምረዋል። እዚህ መሃል አለ ይሄን ማለት የሚችል አለ? የለም። ይሄማ ከልጅነት ይጀምር እኮ ይኖርኩበት ነው። ያውም ያወራው ኢየሱስ ፊት ነው። ባይዘው እኛ ፊት አይደል? እኛም ቢሆን ሰክሶን ነው አይደል? ሰክሶን ማለት ሸውዶን ማለት ነው። አራዳ ቋንቋ ሸውዶን ነው እኛ ፊት አይደል? ኢየሱስ ፊት እኮ ነው ያወራው። ኢየሱስም ደግሞ አያውቃለሁ ማለት ይችላል። እንግዲህ አውቆትም ከሆነ እና ኢየሱስ ግን አይ መልካም አድርገሃል፣ ታዲያ ምን ይቀረኛል ሲል አንድ ነገር ቀርቷል። ፈጽመ ከፈለክ ያለን ሽጥና አለው። አሁን አምላኩ ጋር ነው የመጣበት። አሁን የመጣበት ወዳጆቼ መልእክታችን ጋር መጥቻለሁ። አምላኩ ጋር ነው የመጣበት። ሽጠው አለው እና ተከተለኝ አለው። ምን ማለት ነው? ለምንድን ነው ኢየሱስ ከዕቃው ጋር ምን ችግር አለበት? ከሱ ዕቃ ጋር ችግር አለበት? ኢየሱስ ከሱ ወርቅ ጋር ምን ችግር አለበት? እግዚአብሔር ሀብት ይጠላል ማለት ነው አይደለም። ሰውየው የሚከተለው አምላኩ ገንዘብ ነው። መጽሐፍ ቅዱስ ሁለት ጌቶች ነው ያሉት መጽሐፍ ቅዱስ ላይ፣ ገንዘብ እና እግዚአብሔር። በአዲስ ኪዳን ያሉት ሰው ለሁለት ጌቶች ምን አይልም፣ መገዛት አይችልም። ብዙ ሰው ለገንዘብ አይገዛም። ብዙ ሰው ገንዘብ አልወድም ይላል። ኧረ በፍጹም ገንዘብ ያጠፊ ነው ምናምን ይላል። ግን ጌታ ነው ገንዘብ። በዚህ ዘመን ገንዘብ ምንድን ነው? ጌታ ነው። ይህም ሰው ገንዘብ ጌታው እንደሆነ ኢየሱስ ያውቃል። አሁን ትክክል ነህ ግን ምናምን ጎበዝ ነህ። አዎ እሺ፣ አሁን ምነግርህን ነገር አድርግ። አምላክ ቀይራለሁ። አሁን የምትከተለው ገንዘብ ነው፣ እኔን ተከተለኝ። የምትከተለው ነገር አለክ፣ ሽጠውና እስቲ ተከተለኝ አለው። የትኛው ይከብዳል? እስቲ እውነት ለመናገር ያለውን ሸጦ መከተል ይከብዳል ወይስ ሕግ መፈጸም ይከብዳል? እውነት ለመናገር የትኛው ይከብዳል? ሕግ መፈጸም ይከብዳል። አለመስረቅ አይከብድም? ስጋ ለብሶ አለመዋሸት አይከብድም? ይከብዳል። በስጋ ነው የምላችሁ። አሁን እኛ በመንፈስ ቅዱስ ሲሆነን አይደለም። አሁን እንኳን እንዲህ አንስትም እንዴ? ቃሉ የሚለው 10 ትእዛዝ የሚፈጽማል። ሜቢ እየረዳችሁ ነው እግዚአብሔር። እየፈጸማችሁም ከሆነ እውነቴን ነው ማለት የሆነ ነገር ሳታውቁት ተዋሻለ። ለቀል ብላችሁ ተዋሻላችሁ። አትዋሽ ይላል ጌታ ሆይ ይቅር በለን ብለናል በየቀኑ ንስሐ ምንጋ። ይሄ ሰውዬ በግልጽ ነው የሚናገር። ግን በጣም የከበደው ነገር የሚገርማችሁ ያለውን ዕቃ መሸጥ። ለምንድን ነው የከበደው? ጌታው ስለሆነ፣ የሚኖርለት ህይወት እሱ ስለሆነ፣ የሚኖርለት ለገንዘብ ስለሆነ። ከዛ ወዲያው የሚገርማችሁ ነገር እያዘነ ፊቱ ጠቁሮ ሄደ ይላል። አለ የዘላለም ሕይወት ይቅርብኝ ብሎ ሄደ። ሄደ ነው የሚለው። ባይዘው መጣ አይልም። እያዘነ አንዳንድ ሰው እያዘነ እንችልም እያለ ይሄዳል።
ከተነካን መምጣት ነው አይደል? ወደ እግዚአብሔር ቤት እያዘነ አይደል? የኛ ዘመን የኛ ችግር የወንድሞቼ የኔ በዚህ ያለነው በዚህ ምድር ያለነው ችግር ገንዘብ፣ ጌታችን ገንዘብ። አሁን ራሳችንን ቴስት ምን እግዚአብሔር ያለው ፈጽማችሁ ተከተሉኝ ነው በዚህ ዓመት። ሰው ለገንዘብ ምንም በሚያደርግበት ሰዓት፣ ሰው ለገንዘብ ምንም በሚሆንበት ሰዓት፣ ምክንያቱም ሁሉም በዛም በዚህ በርቱ ገንዘብ፣ ምክንያቱም መኖሪያው ገንዘብ ነው። ያለ ገንዘብ ምንም ማድረግ አትችልም ባለችበት ቤተክርስቲያን እንኳን መታመኛዋ ገንዘብ ነው። አካውንት ውስጥ ምን ያህል አለ ነው። ሰው የሚከበረው በገንዘብ ነው። ምን አለው ነው ያለው እኮ ነው። አገልጋዮች የሚወዱት ያለውን ነው። ፊት ለፊት የሚያስቀምጡት ያለውን ነው። ለብቻ አገልግሎት ተጠርቶ የሚደረግለት ያለው ነው ገንዘብ። ብዙ አገልጋዮች ካገለገሉ በኋላ በጣም በገንዘብ ስለሚቸገሩ ገንዘብ ይለምናሉ። አያቸው። ለሰው ለጨጓራ ጸልየው ከዛ ደግሞ ገንዘብ ይለምናሉ። ለሰው ጤና ሰጥተው ለሰው የሆነ ነገር ጸልየው ለሆነ ነገር አድርገው በእግዚአብሔር መንፈስ ተጠቅመው አገልግለው መንፈሳዊ ተሐድሶ ምናምን በሰው ላይ ሆኖ በኋላ ላይ ሲጨርሱ በኋላ እባካችሁ ወገኖቼ ይህን ያህል አዋጡ ቤተክርስቲያኗ መቀጠል አልቻለችም ይላሉ። ምን ገንዘብ። የምትከተሉትን ምረጡ ይላል እግዚአብሔር በሚቀጥለው ዘመን። ምርጫዬ እናንተ ነው። ምን በሉ? የምትከተሉትን ምረጡ። ተከተሉኛል። ሽጥ ማለት ስጥና ተከተለኝ። አሁን የሚጠይቀው ሲቹዌሽን አለ። እሰጥሃለሁ አይደለም ያለው፣ ተከተለኝ ነው መጀመሪያ ያለው። በዚህ ሰዓት ደቀ መዛሙርቶቹ አንድ ነገር አድርገዋል። ቢገባቸውም ባይገባቸውም ተተው ነው የተከተሉት። እናት ተትቷል፣ አሳ ተትቷል፣ አሳ ማጥመጃ ተትቷል፣ ቢዝነስ ተትቶ ነው እየተከተሉት። ድንጋጤ ፈጠረ። እንዴ አሉ። ምንም ነገር የለ። እኛ እኮ ዳቦ ስታበዛ አይተን ተስፋ አድርገን ነበር። ነገ ዳቦ ማብዛት ኃይል አድርጎብን እንዲህ እየበላን ልንኖር ነው ብለን ወይ ገንዘብም እንዲናበዛለን ብለው ቅርሳ ይዞ አይቀር እና ማን ነው የሚድነው አሉት። ምክንያቱም ሁሉም ባለጠጋ መሆን ይፈልጋላ። አሁን ኢትዮጵያ ላይ የመጡት ወይም እዚህም አንዳንድ ሰዎች ያው ብልጽግና እንጠላለን ካልሆነ በስተቀር ማንም የሚጠላ የለም። ማንም እግዚአብሔርም የሚያበለጽግ አምላክ ነው። ጻድቃን አይደለ ሲራብ ሲጠማ የተናናቀ መበለጸግ ችግር የለም። መበለጸግ ማለት እግዚአብሔር በሀብት በከብት በብሩክ ትሆናለህ ይላል ቃሉ። ምንም ይሄ እዛ ጋር አይደለም ችግሩ፣ እዛ ጋር አይደለም። መበልጸግ አንጠላም ማለት ነው። ግብሳ ነው። እኔ ድህነት ያድናል ምናምን ብዬ አላምን። በድሃ መሆን ውስጥ በራስ ውስጥ እግዚአብሔር ስለ ወንጌል ብለን ድሃ ልንሆን እንችላለን፣ ልናጣ እንችላለን። በማጣት ውስጥ ሁሌ እያለፍንም ነው እናልፋለንም አይደለ? ወደፊት ምንም የማይበላበት ሀገር መሄድ እንችላለን። ይሄ ከዚህ ከማቴሪያል ጋር የሚገናኝ አይደለ ወንጌል ከማቴሪያል ጋር። ነገር ግን ሁሉም ውስጥ ምን አለ ይፈልገዋል ያን ነገር እና ጥያቄ ጠየቁት። እንዴ ታዲያ እኛ ሁሉን ትተን ተከተልን፣ ታዲያ ምንድነው ጥቅማችን አለ። ቀጥሎ ወደ መጨረሻ ስታየው ሐዋርያው ጴጥሮስ ያነሳል ይህን ጥያቄ፣ በኋላ ላይ ይመለሰበታል። ምክንያቱም ሁሉን ትተው ነው የተከተሉት እና አንገባም ማለት ነው። ሁላችን ጥያቄ ይፈጥር እና እንደዚህ ሁሉ ይቀጠል ነው ማለት ነው። አያችሁ በህይወታችሁ ይኸውላችሁ መከተል ማለት ፈጽሞ ስለመከተል መከተል ማለት ፎከስና ጆሮአችንን ልባችንን መንፈሳችንን መስጠት ይፈልጋል። መኪና ተከትላችሁ ታውቃላችሁ? የሆነ መኪና ተከተለኝ ካለ አይኑን እየታየ ነው የሚከተል። ሌላ ነገር ማየት ያስፈልግ። ታራግፋላችሁ። ሌላ ትኩረታችሁን በሙሉ አራግፉ። ለዛ ነው ማንም ሊከተለኝ ቢወዳል ወደ እኔ ሊመጣ የሚፈልግ ቢኖራል ራሱን ሁሉ ይካድ ይላል። ቤተሰቡን ይተው ምናምን ተውት፣ ራሱን ሁሉ ይካድና ይላል መስቀሉን ይላል ተሸክሞ። መስቀሉን ሳይሆን መስቀሉን አይደል የሚለው መስቀሉን ማለት መከራውን ተሸክሞ ይከተለኛል። አሁን ተከተል የሚለው ነገር በራሱ ችግር አለበት እንዴ ይላል። ለምን መስቀል ይዘህ ነው ያለው። ይሄንንም ሰውዬ በአንዴ ድሃ ሊያደርገው ነው። መመኪያውን ሊያጠፋበት ነው። መታመኛውን ሊያጠፋበት። አምላክ ማለት መታመኛ ማለት ነው። አምላክ ማለት መደገፊያ ማለት ነው። አምላክ ማለት ኮንፊደንሳችን ማለት ነው። አምላክ ማለት ስንጠራው የሚመጣልን ማለት ነው። አምላክ ማለት አካውንታችን ማለት ነው። እስራኤል ሆይ ስማ አለ፣ መኖሪያ የዘላለም አምላክ እግዚአብሔር ነው አለ። አይታል የግብፅን ሽንኩርት እንደማያኖር አይታል። በምድረ በዳ ላይ አይደለ ቀን በደመና ሌት በእሳት አምድ እየመራ ከሰማይ ማንም ያልበላውን መና እያበላ ይመራን እግዚአብሔር አይታል።
ሙሴ ነው ሲጨርስ የሚያኖር መኖሪያ የዘላለም አምላክ እግዚአብሔር ነው ብሏቸው። ገንዘብ አይደለም የሚያኖር፣ ብር አይደለም የሚያኖር። መጽሐፍ ቅዱሳችሁ ገጠስ የትኛውም ቦታ ገንዘብ ሰው ሲያኖር አይተናናቅ። ሰማይ ተዘግቶ ኤልያስን ቁራ ይመገበው ነበር። ምድረ በዳ ላይ ውሃ ይፈልቅ ነበር። በዚህ ዘመን ግን አክሰንታችን ንግግራችን ተቀይሮ አማኞች ራሱ ገንዘብም ግድ ይላል። አሁን እኩል ለእኩል አድርገውታል። በጣም የተሻለ አማኝ የሚባለው ገንዘብም እግዚአብሔርም እኩል። ሰው ደግሞ አለ ጌታ ደግሞ ለሁለቱም አይቻልም ማለት አያችሁ አይደል? ለአንዱ ምናምን አይደለም ካለ ለሁለቱም መገዛት አይቻልም። ምረጥ ለይልኝ ብሏል። ወይኔን ካልክ እኔ ጋር አለ። ምክንያቱም ብሩም ወርቁም የእግዚአብሔር። አያችሁ ሰው ግን ብርም እኮ ያስፈልጋል ይብሎ ሸዋሸዋ ይሰራል። ብርም እኮ ያስፈልጋል። ቤተክርስቲያን መነገድ ጀምራለች። ትነግዳለች አይደል? ጨረታም ታካሄዳላችሁ አይደል? ሎተሪም ትሸጣላችሁ አይደል? እንደዛ እኮ ነው ቤተክርስቲያን ያን ታደርጋለች አይደል? አልሸጣችሁ ይሸጫሉ። በጣም ቤተክርስቲያን ብዙ ነገር ታደርጋለች። ለምን? እግዚአብሔር ላይ ስለማትታመን፣ ለምን? ህዝቡ ስለማይሰጥ፣ ለምን? ገንዘብ አስፈላጊ ነገር ነው። ስብሰባ ላይ በየስብሰባዎቻቸው ቤተክርስቲያን መሪዎቻችን የሚጨነቁበት የበጀት ጉዳይ ነው። እንደ ፓርላማ በዚህ ሰዓት ምን ያህል ገንዘብ ተመድቧል ነው። ብር ሲያዩ ይደነግጣሉ። አንድ ጊዜ ምን ሆነ መሰላችሁ? አንድ ስፍራ ላይ ቦታው መናገር አልፈልግም። አንድ ስፍራ ላይ በምናገለግልበት ያው አሁን አይደለም በብላቴና ልጅ እያለሁ እና በምናገለግልበት ቦታ ላይ መባ በመሰብሰብ አገለግላለሁ እና መባ የሚሰበስቡት ሊደር ነበርኩ በሰዓቱ። ይህን የሚያውቁ ሰዎች ያውቃሉ ማገለግልበትን ቦታ እና ትልቅ ቤተክርስቲያን፣ እዛ ቤተክርስቲያን ውስጥ ኮንፈረንስ ተዘጋጅቶ የወጣቶች ነበረ። ከዛ በኋላ በሚቀጥለው ቀን ላይ ደግሞ አርብ ቅዳሜ እሑድ ነው ፕሮግራሙ። አርብ ቅዳሜ ሰበሰብን መባ እየዞርን ሰበሰብን ምናምን ነገር በሰላም ነው። ብዙም ሰው አልመጣም። እሑድ ዕለት ግን ሰው የከተማውም ሰው ሰማ። ጉባኤው በጣም ፕሮግራሙ አሪፍ ነበር። አገልጋዮች መጣው ከተለያየ ሀገር መጣና ትልቅ ቸርች ነው። ቸርቹ ሞልቶ ውጪ ተረፈ። ውጪ ላይ ሰው ቆመ መስማት ጀመረ። ከዛ ጠዋት ላይ እንደለመድ ነው መባ እኛን እንሰበስበው ልሰበስብ መባ እቃውን ሲይዝ ቁጭ አድርጋል አለ። አይ እናንተ አሰበስቡ ማስቀምጡ ምናምን ቆመዋል። ትልቅ ሰዎች ምናምን ቆመዋል። አባቶች ናቸው፣ ትልልቅ ናቸው። ቆም ብለዋል። ምን ተፈጥሮ ነው አሉ። ከዛ ይነጋገራሉ ከመሪዎች ጋር፣ ከወጣቶች ከመሪዎች ጋር ምናምን ንግግር ይደረጋል። አይ አሁኑ የዛሬው መባ የኛ ነው እያሉ ነው። ታዲያ ምን ችግር? እኔ ደግሞ ምንም አልገባኝ። የእነሱስ ቢሆን ምን ችግር አለ? ታዲያ እኛ ምን ሰው? ኧረ በፍጹም አሉና ካሽ ጉባኤ አስነስተው ወንጌላዊ ምናምን አስነስተው አሰበሰቡ። ደነገጥኩ። ምን አስጨነቀ? እኛ አሁን ለማገልገሉ ነው ያጓጓን እንጂ እኛ ብሩ አሁን በፍጹም ትዝ አልገባንም። እኛ ያለው ነገር ለካ ብዙ ሰው ከኢየሱስ በላይ የሚያስደነግጠው ገንዘብ አለ። ለካ አንዳንድ ሰው የሚያወራውና ሲያገኘው ሌላ ነው። ሐሳብ የሚቀይር ለካ አለ። ቼክ ሲደረግ ሌላ ነው ወዳጆች። ሰለሞን እኮ በወጣትነቱ ዘመን አይደለ ብርና ወርቅ አልጠየቀም፣ ክብርና ዝና አልጠየቀም። በኋላ ግን አይደለ በሴቶቹ ፍቅር ተነድፎ ልቡ ተሸንፎ ሌላ ማለክስ እንዳመለከን ለካ ገንዘብ የሚያስደነግጠው ከገንዘብ ጋር የሚጋባል። ደነገጥኩኝ። በኋላ ለካ ይሄም ሁሉም ጋር ይሰራል አልኩ። ለካ አባት ስለሆነ ትልቅ ሰው ስለሆነ ለካ ይሰራበታል። እና ቤተክርስቲያንም በዚህ ዘመን ቤተክርስቲያንም በዚህ ሰዓት ገንዘብ ጌታ ያደረገችበት ሰዓት። እግዚአብሔር ፈጽማችሁ ተከተሉ ይላል። ቤተክርስቲያንም ለሚሰማ ይህንን መልእክት ፈጽማችሁ ተከተሉ፣ አምላካችሁ እግዚአብሔር እኔ ነኝ ይላል። ገንዘብን አትከተሉ ይላል እግዚአብሔር። በህይወታችሁ በምትሰጡት ነገር መከተል ማለት ነገራችሁን፣ ጊዜያችሁን፣ ሰዓታችሁን፣ ሁኔታችሁን ሁሉ ሰጥታችሁት የምትከተሉት ነው አምላክ ማለት። ቅድሚያ የሚሰጠው ጉዳይ ነው አምላክ ማለት። መጀመሪያ የሚደመጥ ጉዳይ ነው አምላክ ማለት። ሁሉ ነገራችሁን የምታረጉለት ነገር ነው አምላክ ማለት። ብዙ ሰው በዚህ ሰዓት አምላኩ ማን ነው ሲባል ቼክ አድርጉ። ገንዘብ ነው። ጠዋት ተነስታችሁ የምትለፉበት ጉዳይ ነው። ስራ መስራትን ማለት አይደለም። ጠዋት ተነስታችሁ ዋጋ የምትከፍሉለት ነገር፣ የምትዋሹለት ነገር ምንድን ነው?
ያላችሁን ነገር የምትሰጡለት ነገር ምንድነው? ታይማችሁ ትዳራችሁን ሳክሪፋይ የምታደርጉለት ምንድነው? እግዚአብሔርን ለማገልገል ነው? እግዚአብሔርን ለማምለክ ነው? ብዙ ሰው ትዳሩን ሳክሪፋይ አያደርግም ለማገልገል። ብዙ ሰው እግዚአብሔር ቤት ለመምጣት አይደል ታይሙን ሳክሪፋይ አያደርግም። ጊዜ ካለኝ ነው የሚለው። ጊዜ የሚሰጥለት ጉዳይ ነው እግዚአብሔርን ማምለክ ማለት። መከተል ማለት ያ ነው። ተከተለኝ ማለት በእኔ መንገድ ና ማለት ነው። ጊዜህን ሰዓትን እኔ የምወስደው ማለት ነው። እኔ ነኝ የምመራህ ማለት ነው። አያችሁ፣ የሚመራን ገንዘብ ከሆነ ገንዘብ ነው የምንከተለው። ገንዘብ ያለበት የቱ ጋር ነው? ያስገኛል፣ ያበላል፣ ያጠጣል እያለ ዕለትና ዕለት የምናገኘው ነገር ከሆነ እዚህ ሀገር ይላሉ አይደል ብዙ ጊዜ የሚነገሩ የሚጠቀሙ ቃል አለ። ፑት ጋድ ፈርስት ይላሉ። እግዚአብሔርን መጀመሪያ አስቀምጥ ይላሉ። አዳምጥ ይላሉ። አያችሁ፣ አምላክህ እሱ ነዋ። ለሁለት ጌታ መገዛት አትችልም። አያችሁ ምን ሆነናል? እግዚአብሔር እኛ ቤት ምን ሆኗል? አሁን የመጀመሪያ ተደማጭ ሳይሆን ልክ እንደ ውቃቢ ቤት እንደሚኬደው ችግር ሲበጣ ሄዶ የሚጠየቅበት ቦታ ነው። ገንዘብ አልፈታ ሲለው የሚመጣበት ቦታ ነው። ኖ ኖ ኖ። ለአማኝ ግን እግዚአብሔር እንደዛ አይደለም። እግዚአብሔር ሁሌ የሚመራው ሁሌ የሚደመጠው ብሩንም ወርቁንም የሚሰጠው ከእግዚአብሔር ዘንድ ነው። በአዲስ ኪዳን እስራኤል እኛ ነን፣ አማኞች ነን፣ የአብርሃም ዘሮች እኛ ነን። የተጠራነውም ደግሞ መኖሪያችን የዘላለም አምላክ ነው። ስለዚህ ነው ለዛ ነው ስለምተው ስለምጠጣት አትጨነቁ። ለምን እኔ ሰማያዊ ወፎች መመገብ ነኝ። አሁን ምንድነው የሚያስጨንቀ? ገንዘብ እኮ አስፈላጊ ትቀልዳለ እንዴ? ሰው ዝም ብለና እንዲህ ይኖራል? እዚህ ምድር ላይ እኮ ነው ያለው ምናምን አትጨ ወፍ ይኖራል አለ እግዚአብሔር። አሜን። አበባ ይለብሳል አለ። ለምን ነው የምትጨነቁት? እናንተ ከወፍ አትበልጡም? እናንተ ከአበባ አትበልጡም? እንዴ አለ። ማን ነው በህይወቱ ላይ ተጨንቆ አንድ ስንዝር የሚጨምር? አትጨነቁ አለ። ለምን? ወፎችን ከመገብኩ እኔ መመገብ እችላለሁ። ታመኑ ነው እግዚአብሔር እያለ። አይኖቻችሁን ገንዘብ ከምታገኙበት ነገር ላይ አንስታችሁ ሌላ ያድርጉ ነው። አያችሁ፣ ይህ ሰው ታሪክ የኛም ታሪክ ነው። በዚህ ሰዓት ብዙ ሰዓታችንን የሚወስደው ጉዳይ ምንድን ነው? ፈጽመን መከተል እንዳንችል ያደረገን ነገር ምንድን ነው? አያችሁ፣ ቀልድ ስላልሆነ ነው። ቅድም ወደዛ ሄጄ የብሉይ ኪዳን ያሳየዋችሁ አምላክን መካድ ወይም እግዚአብሔርን አለመከተል ቀልድ አይደለም። አይ እግዚአብሔርን ነው የምናመልከው፣ አይ እግዚአብሔርን ነው የምናመልከው። የቱ ጋር ያመለከኝ ጌታ ይላል። የቱ ጋር? አምልኮ ማለት ሰዓትን፣ ጊዜን፣ ማንነትን፣ ራስን መስጠትን የሚጠይቅ ነው። ራስን መካድን የሚጠይቅ ነው። በትርፍ ጊዜ መተን የምናደርገው ነገር ፊልም ነው። በትርፍ ጊዜ የምናደርገው ነገር ቲያትር ለማየት ነው የምንመጣው። የእግዚአብሔር ቤት የትርፍ ጊዜ ነገር አይደለም ወዳጆች። የማይታለፍ ዘመን እየመጣ ገንዘባችሁ ማያልፍበት። አያችሁ፣ ጌቶች ይመጣሉ ሁለት። ኤልያስ እንደዚህ ያላቸው በዓል ነው ነቢያት ብለው ብዙ ነቢያትን አስገደሉ አይደል? የበዓል ነቢያት የበዓል ነው አምላክ ብለው አስገደሉ። ብዙ ሰዎች ተገለው የተወሰነ አመለጡ ምናምን ነገር፣ በተለይ በኤልያስ ምክንያት። እና ኤልያስ ሲመለስ ከረሃቡ ዘመን አብቅቷል ብሎ ሄዶ ሲመለስ ለአካብ አንድ ነገር ነው ያደረገው። የእውነት አምላክ የሆነው የሚለይበት ሰዓት ይሆንልኛል። አምላክ የሆነው ይለያል። ምን ያለው? አምላክ የሆነው እስከ መቼ ይቀጥላል? ስለዚህ የእውነት አምላክ ከሆነ ይሄን ያደርግ ተባለ። አያችሁ፣ እንደዚህ አይነት ዘመን ይመጣል። ከዛ ሲዋጭሩ ሲዋጥጡ ሲጣሩት የለም ውሸት ነው ለካ። ያ ዋጋ የሚከፍሉለት ሰው እንትን የሚሉለት እስኪ ይፍረድ እና መጡ መስዋዕታችሁን ይብላ ሊነካል ይችላል። የለማ እሱ ግን ገና ሲጠራው እግዚአብሔር መጥቶ የምታውቁት ታሪክ ነው። ገና ሲጠራው መታ እሳቱን ሁሉ ላሰች፣ ድንጋዩንም ላሰች፣ በላቻቸው ይላል። አያችሁ፣ እንደዚህ አይነት ዘመን ነው ከፊት ያለው። ስለዚህ እግዚአብሔር ይላል ፈጽመ ተከተል ይላል። ፈጽመሽ ተከተይኝ ይላል እግዚአብሔር። ወይ ገንዘቡስ እያልሽ አይደለም፣ ሙሉ ለሙሉ በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይላል እግዚአብሔር ቃል ሲናገር። ፈጽማችሁ ተከተሉ። የምትዴዲኬት የሆናችሁበት ጉዳይ ምንድን ነው? ጸሎት ስመጣ ኧረ ጊዜ የለንም፣ ቀልደኛ ናቸው፣ የስራ ፈቶች ነው የእግዚአብሔር ቤት ባይዘ በየቀኑ ቸርች የሚሄድ ሰው በራሱ ጅል ነው። በዚህ ዘመን ቋንቋ ሞኝ ነው። ዝም ብሎ በቃ ቸርች እያለ ሄዶ ዘለል ብሎ ይብዶች እኮ ናቸው። ጴንጤ ነው የሚለው ባይዘው በዚህ ዘመን የሚባለው ጴንጤው ነው። ስራ ጠል፣ አቤት ስራ ጠል፣ ስራ ፈቶች፣ ጸሎት ምናምን የሚል ጠዋት ጸሎት አለን ምናምን
ያተ ቢዝነስ ሰዓት ነው፣ ገንዘብ ነው። ምክንያቱም ጌታቸው ገንዘብ ነዋ። ዴዲኬት ሰዓታቸውን ይሰጡለታል፣ ዋጋ ይከፍሉለታል። ገብቷቸዋል አይደለ? ያርዱለታል፣ ማለዳቸውን ያርዱለታል፣ ቀናቸውን ያርዱለታል፣ ቀናቸውን ይሰጡታል። እሱም ይሰጣቸዋል አይደለ? ገንዘብ ያችን ሳንቲም ለቅመው ይሄዳሉ። የሚገርማችሁ ግን የሚያሳዝነው ይሄ ሳንቲም ብዙ ሰዎች ዋጋ ከፍለውለት፣ ሰርቀው፣ ገድለው፣ ፖለቲከኞች ብዙ ነገር አድርገውለት ብዙ ዋጋ መጨረሻ ላይ ሉዝ አድርገው የዘላለምንም ሕይወት ያጣሉ፣ ዋጋም ይከፍላል። ወዳጆቼ ፈጽማችሁ ተከተሉ፣ አንዳች የጎልባችሁ። ክብር ለኢየሱስ ይሁን። ፈጽመን እንከተል፣ አንዳች የጎልብንም። መጨረሻው ክፍል ላይ ወረድ ብላችሁ ስታነቡ ጴጥሮስ ይህን ጠየቀ። እዛው ላይ 19:26 ወረድ ብላችሁ ስታነቡ ማቴዎስ ወንጌል ምዕራፍ 19 ከ26 ከቁጥር 26 ወረድ ብላችሁ ስታነቡ ታዲያ እኛ እኮ ሁሉን ትተን ተከተልን አለ። ፈጽመን ተከተልን እኮ አለ። ታዲያ ምንድን ነው ጥቅማችን? ማለት መከተል ታዲያ ጥቅሙ ምንድን ነው? መስቀላን ተሸከምን፣ እሺ ተከተልን። እኔና አባቴን ምናምን ትቼ ነው የመጣሁት። አሳዎች እዛ መበላውን መኖሪያን ትቼ ነው የመጣሁት። አያችሁ፣ ብዙ ሰው ከዚህ በኋላ ያለው ነገር ስለማያውቅ ፈጽሞ መከተል ሪኮግኒሽን አለው፣ ሽልማት አለው። በጣም የሚገርማችሁ እናንተ እኮ ይሄ ሁሉ ነገር ይታያችኋል። እስራኤል ሰምታችኋል ስለ እስራኤል ነገድ። በዛ ነገር ላይ እያንዳንዳችሁ ገና ቆማችሁ ትፈርዳላችኋል። በየትኛው? በሚመጣው መንግስት፣ በሚመጣው ኪንግደም አለ። እሱ ብቻ አይደለም ማለት እዚህ ምድር ላይ የተዋችሁትን ነገር እኮ 100 እጥፍ ታገኛላችሁ። አባትና እናትን ትተሃል፣ 100 እጥፍ ታገኛለህ። ገንዘብን ትተሃል፣ 100 እጥፍ ታገኘዋል። ለምን? በእኔ መንገድ። እግዚአብሔር ወይዘው የሚባርክ አምላክ ነው። እግዚአብሔር የሚሰጥ አምላክ ነው። በጤንነት ይባርካል። የእግዚአብሔር በረከትና የአጋንንት በረከት የተለያዩ ናቸው። በልፋታችሁ የምታመጡትና የእግዚአብሔር በረከት በጣም ቀላል፣ ደስ የሚል፣ ሐሴት የሞላበት፣ ሰላም የሞላበት፣ እረፍት የሞላበት ይባርካል። እግዚአብሔር ሁልጊዜ የሚያስገርመኝ ነገር በመንገዱ የሚሄዱት ፍጻሜ ላይ ሁልጊዜ ሪኮግኒሽን አላቸው፣ ሽልማት አላቸው። አክብሯቸው፣ እሱ አኗሪ እንደሆነ፣ እሱ አምላክ እንደሆነ። ከዛ በኋላ ወረድ ብሎ እንደዚህ ያል ፊተኞች ኋለኛ፣ ኋለኛ ፊተኛ ይሆናሉ። አያችሁ፣ ለገንዘብ የኖሩ ሰዎች መጨረሻ ላይ ሜዳ ይቀራሉ። ገንዘብን ጌታ ያረጉ ሰዎች መጨረሻ ላይ ያቀታቸዋል። ይሄ አምላክ ግን ምድራዊ አይደለም፣ መታመኛ ነው፣ መደገፊያ ነው። ገንዘብ ልፋትሽን ያቆምሽ ቀን አይሰጥሽም። ጉልበት የከዳሽ ቀን ይከዳል። ይሄ ግን እስከ ሽበት እስከ ሽምግልና የሚሸከም ሉዓላዊ የሆነ ትክክል እንኳን የማይቆም። ይገርማቸዋል። ሰይጣን ምርጫ መቀስቀሻ የለውም። ማለት ሰይጣን እኔ ሰይጣን ነኝ እባካችሁ ተቀበሉኝ፣ በጣም ነው የምወዳችሁ ብሎ ቢመጣ ማንም አይቀበለው። ምክንያቱም ሰይጣን ሁሌ ምርጫ የሚቀሰቅሰው በገንዘብ በኩል። ተወካዩ ፕሬዚዳንቱ ገንዘብ ነው። እጩ የሚባል አለ አይደል? የሆነ ፓርቲ አለ። ፓርቲ ተወካዩ ማን ነው? ፕሬዚዳንቱ ነው። እከሌ በጣም ታዋቂ የሆነ አርቲስት ያመጡና እከሌ ምናምን ምርጫቸው ውስጥ ይገባል። ህዝቡ ስለሚወዱ ያን ፓርቲ ይመርጣል። ልክ እንደዚሁ ሰይጣን እጩ አድርጎ ያቀረበልን ገንዘብ ነው። ለዛ ነው ኢየሱስን አመጣና ይሄው አለ በዚህ ዓለምን ሀብት ዝና ሁሉ አሳይ፣ ይሄው አቀርብልሃለሁ፣ ወድቀህ ብትሰግድልኝ እሰጥሃለሁ አለ። ኢየሱስን በዛ ከፈተነው እኛንም እንዲህ ነው የሰጠን። አይተሽዋል፣ ብሩን አይተሽዋል ይባላል። እግዚአብሔር የሞኞች አይደለም፣ በመንፈሳዊ ዓለም የጠቢባን ነው። እውነት ነው። በምድሮች ሞኞች ጅሎች ልንባል እንችላለን። ወዳጆቼ ቤተክርስቲያንን ከአሰራት እስራት፣ ከገመዳት ገመድ፣ ከተተበተበች ትብታብ የምትፈታው አምላኳን ስትቀይር። አንድ እውነት መነግራችሁ መንገድ ላይ መሳት እና መንገድ ላይ መሳሳት የተለያየ ነገር ነው። ገንዘብ እየተከተሉ በዛው ነው የሚጠፉት። የዘላለም ሕይወትም ላይ ያገኙ ይችላሉ። ምክንያቱም ጌታቸው ገንዘብ ነው። ምክንያቱም አምላካቸው ገንዘብ ነው። ኢየሱስ የተከተሉትን ግን ወደ ዘላለም መንግስት ያስገባቸው። የተቀበሉት ብቻ አይደለም፣ የተከተሉት አምላክ የቀየሩትን አይደለም። ምክንያቱም እዛ ስንገባ የምንታየውና የምንገባው በሱ በኩል ልጅ ይላል። ተከትለኝ ነበር፣ ከዛ የሆነ ሰዓት ግን ቀየርክ አምላክ። በእኔ መታመን ትተህ በገንዘብ በኪስ መታመን ጀመርክ እንደ ኢዮርብዓም። ከዛ ነገ በጥበባችን ስንት ሰጡት ይላል። ትላንትና ጸልዮ ማድረግ የሚችለው ገንዘብ አለ። ገንዘብ ካለ በሰማይ መንገድ አለ። ገንዘብ ካለ የትም የሚል አባባል አለ። ለምን ገንዘብ? ወዳጆች ገንዘብ ህይወት አይሰጥም።
ገንዘብ ሰላም አይሰጥም። ገንዘብ እረፍት አይሰጥም። ከገንዘብ ከመኖር ይልቅ በእግዚአብሔር ለእግዚአብሔር መኖር እንጀምር። ወደ እግዚአብሔር እንመለስ። አይኖቻችን በትኩረት እሱን ማምለክ ይጀምሩ። አይዶን ነው እግዚአብሔር ለምን ይህን መልእክት እንዳመጣ ግን እኔም ለራሴ ይገርሙኛል። እግዚአብሔር ተከተሉኝ ይላል። ፈጽሞ የተከተለኝን አከብራለሁ። ፈጽሞ የተከተለኝን የታመነ ቤት እሰራለታለሁ። የታመነ ቤትን አቆምለታለሁ። እርጅናው የለመለመ ይሆናል። ዘመኑ ያማረ ይሆናል። ፍጻሜው ያማረ ይሆናል። ጅማሬው ምንም ታናሽ ቢሆን ፍጻሜው ያምራል። እኔን ተከተሉ። በዘመናችሁ ሁሉ እግዚአብሔርን መከተል ይሆንላችሁ። ፈጽሞ እግዚአብሔርን የምትከተሉ ነው። በሚቀጥለው ዘመን በ2026 እግዚአብሔርን የምንከተልበት ክርስቶስ ኢየሱስን አይናችን ፊት እንደተሳለ የምንጨርስበት በስጋችን የማንታመንበት በስጋችን የማንደገፍበት በሰዎች በሁኔታ የማንታመንበት እርግጥ ነው ያስጨንቃል። እርግጥ ነው ዘመኑ ያሳስፈራል። እርግጥ ነው የሚያስፈራሩን ነገሮች ይመጣሉ። እርግጥ ነው ይመጣል። ባይዘው ይጠይቀናል። የሚያስጨንቅ ነገር ይመጣል። አሁን ገንዘብ ጋር ወጥተሽ እንደዚህ አድርጊ እግዚአብሔርን ታይም ይወስዳል። ገንዘባችን ይጠይቀናል። ሰዓታችን የጸሎት ሰዓታችን ይጠይቀናል። አያችሁ ኑሮ ሲጨምር ብዙ ሰው የሚያስበው አይደል በጣም ኑሮ ማናሩ ነው። የሚፈልገው ነገር አለ ኑሮ መጨመር ውስጥ አረ 2 ስራም ተሰርቶ አልሆነም። ታዲያ ምን ታደርገዋለህ? 3 ስራም ተሰርቶ ዘንድሮ ከብዶናል ይላል። እውነት ነው። አታልፎ በ3 ስራ ራሱ ጉልበትን መጥቶ ራሱ አታልፎ። ግን እግዚአብሔርን ለሚከተል ሰው እግዚአብሔር የሰማይን በሮች ይከፍታል። መዝገቦችን ይከፍተዋል። የተሰወረውን ሀብት ያሳየዋል። እየሮጠ ሳይሆን ቆሞ ይቀድማል። እንደውም ሌሎችን ይባርካል። ሐዋርያው ጳውሎስ እንዲህ አለ፣ ድሆች ሆነን ሳለ ብዙዎችን ባለጠጎች አድርገናል። ክብር ለኢየሱስ ይሁን። እግዚአብሔር ይህንን ጥበብና ብልሃት በ2026 ሰጥቶናል። እኔን ተከተሉ፣ ጊዜያችሁ ለእኔ ስጡ፣ ማለዳችሁ ለእኔ ስጡ፣ ከሰዓቱን እሰጣችኋለሁ። ታንኳን ስጠኝ አለው። ታንኳውን ሰጠው። እግዚአብሔር መረቡን በአሳ ሞላለት። ማለዳው ላይ እንዲሰብክ ሲሰጠው ቀኑ ላይ አሳ ሰጠው። ወዳጆቼ እግዚአብሔርን ዋናው የምንለው እንስጠው። አቤልና ቃየል መስዋዕት አቀረቡ። ወደ አቤልና ወደ መስዋዕቱ ተመለከተ እግዚአብሔር። ወደ ቃየል ግን አልተመለከተም። ለምን ሲባል የሰበውን ሰጠው። የቀኑን ትልቁን ጊዜ ሰጠው ለእግዚአብሔር። ዋናውን ለእግዚአብሔር ሰጠ። አያችሁ ፈጽሞ የሚከተል ሰው እግዚአብሔርን ቅድሚያ የሚያደርግ ሰው፣ እግዚአብሔርን የሚያስቀድም ሰው። ቀንም ጠዋትም ማታም ኢየሱስን ነው ሐዋርያት የሚከተሉት። ጠዋት ማታ ኢየሱስን ነው የሚከተሉት። ታዲያ ምንድነው ሁሌ እሱ ነው የምትቀረ? እናንተ ወጣ ብላችሁ የሆነ ነገር አድርጉ። ሁሌ እንደዚህ እስከመቼ? አንዳንዶች ይበሳጩባቸዋል። ወይ ጾም አይጾም ወይ የሆነ ነገር ብለው እሱን መከተል። አዎ እሱን መከተል ያተርፋል። ዝም ብላችሁ ተከተሉ።